የሚስጥር መተት ማን እንደመተተባችሁ ማን እድላችሁን እንደወሰደባችሁ ማን ምን እንዳረጋችሁ አታውቁም። ሁለተኛ የትኛው ደብተራ እንደመተተባችሁ አታውቁም። ሶስተኛ ራሳችሁም ችግራችሁን አታውቁም። ከመተቱ ለሚስጥር መተትን መርጠው የሚያስመትቱት ወይም የሚልኩት አንደኛ የሚስጥር መተት የሚደገመው የኔ በምትሉት በጣም የቅርብ ሰው ምናልባት ቤተሰቡላ ሊሆን ይችላል። የምታምኑት አብራችሁ የበላችሁ የጠጣችሁ የሰራችሁ የቅርብ ጓደኛችሁ ወይም ደግሞ ወዳጃችሁ የሥራ ባልደረባችሁ ሊሆን ይችላል። ስለዚህ ይሄ ሰው ወይም እነዚህ ሰዎች እናንተ ላይ መተት ሲያረጉ ጓደኛ ናችሁ፣ ወዳጅ ናችሁ፣ ቤተሰብ ናችሁ። በኋላ ጸበል ሄደው ሚስጥሩ ከታወቀ በቀላሉ ትቀያየማላችሁ። እነዛም ሰዎች የእናንተን እድል አይተው አስነብበው ማንነታቸው እንዳይታወቅ የቅርብ ሰው ስለሆኑ ለመታችሁ ምን ይሉታል? ማንነቴ ከታወቀ ችግር ነው፣ ጓደኛዬ ነው፣ ጓደኛዬ ናት፣ ወዳጄ ነው፣ ወዳጄ ናት፣ ቤተሰብ ነው፣ ቤተሰብ ናት። ስለዚህ እንዳይታወቅ አድርግልኝ። እንደዚህ ተብሎ ይመተታል። አጋንንቱ ገብቶ ህይወት ካበላሸ በኋላ ተናገር ዝም፣ ጸበል ብትሄዱ ብትጠመቁ ዝም፣ ብትሰግዱ ዝም፣ ብትጸልዩ ዝም፣ ስጋው ደግሞ ብትቀበሉ ዝም። ምንድነው ይሄ ሁሉ ችግር እያለብኝ ህይወት የተመሰቃቅሎ ምንድነው ሚስጥር የሆነብኝ ትላላችሁ። ነገር ግን በሚስጥር መተት ተይዛችኋል። ሌላው ደብተራዎች ራሳቸውን ለመከላከል ሚስጥራቸው እንዳይወጣ እንዳይታወቅ የሚስጥር መተትን ይልካሉ። የትኛው ደብተራ እንደላከ ሳይታወቅ ሰውየው ነፃ ሆኖ የተመተተበት ተይዞ ታስሮ ይኖራል። ከገባ በኋላ ችግራችሁ ህይወታችሁን ቆቅልሻችሁ በሙሉ ሚስጥር ሆኖ በስቃይ በፈተና በመከራ ትኖራላችሁ። ባስ ካለ ብዙ ነገር እያበላሸ ብዙ ነገር እያመሰቃቀለ ከሃይማኖት ያስወጣችኋል። እግዚአብሔር አልሰማኝም መብራን አልረዳችኝም ብላችሁ ተስፋ ቆርጣችሁ ከሃይማኖቱ ዞር ትላላችሁ። ብዙ ሰው በሚስጥር መተት ተይዟል። ብዙ ሰው በሚስጥር መተት ተተብትቧል። ማግባት እየቻሉ ማያገቡ ነገር ግን ህይወታቸው ሚስጥር ሆኖባቸው የሚኖሩ አሉ። መልክ አለኝ፣ ቁመና አለኝ፣ ጸባይ አለኝ፣ እምነት ሃይማኖት አለኝ፣ ስራም አለኝ፣ ጥሩ ሰው ነኝ፣ ግን ለምንድነው ማላገባው? ሚስጥር ነዋ። ተምራችኋል፣ ዲግሪ ይዛችኋል፣ ነገር ግን ታስራችሁ ቤት ውላችኋል። ጓደኞቼ አብረውኝ ተምረው ተመርቀው ይሰራሉ፣ እኔ ከቤት ቁጭ ብዬ ቤተሰብ ሸክሞኛለሁ። ችግሬ ምንድነው? ሚስጥሬ ምንድነው? እድላችሁ በሚስጥር መተት ስለተወሰደ ችግራችሁ ሚስጥር ሆኖ ይቀራል። ስለ ሚስጥር መተት ብንናገር ብናወራ ሰዓት አይበቃንም። ግን ዞሮ ዞሮ ህይወታችሁ ችግራችሁ ፈተናችሁ ሚስጥር ከሆነ ስትጸልዩ ስትሰግዱ በመቁጠሪያ የሚስጥር መተት እያላችሁ ብትቀጠቅጡት አቤት ይላል።